ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት ያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ኮረዳዋን አስመራን ዘመኑ ያለፈባት ዕቃ ያስመሰላትና ስልጣኔና የሀገር እድገት ነውር ይመስል ኤርትራን ወደማትነሳበት የቁልቁለት ጉዞ እያሽከረከራት ያለው ኢሳያስ አፈወርቂ ለጥቂት ከበድ ካለ ጥቃት ማምለጡ ተሰምቷል። ሰላማዊ የሆነውን የኢትዮጵያን ሕዝብን ጥያቄ የጦርነት መልክ ካልያዘ በሚል አሮጌ መሳሪያዎቹን እየጫነ ወደ አሰብ እያስጠጋ የሚገኘው ኢሳያስ አፈወርቂ አድፍጠው ጊዜ ሲጠብቁለት በነበሩ ተቃዋሚዎቹ ነው ጥቃት የደረሰበትም ተብሏል። ኢንተርኔት አልባ የሆነችውን ሀገር የሚመራው ኢሳያስ አፈወርቂ ጉዳዩን ማንም እንዳያውቅ ማስጠንቀቂያ መስጠቱ እየተነገረ ቢሆንም አስመራ ከሚገኙ የአሰብ ምንጮች ግን መረጃው ሊያመልጥ አልቻለም። ኢሳያስ የግድያ ሙከራው የተደረገበት ምሽት 3 ሰዓት ላይ መሆኑ የተገለጸ ሲሆን ሲያረጉ አይታ ዶሮ መርዝ ጠጣች እንዲሉ ከተማዋን እየተዘዋወርኩ ጎበኛለሁ ብሎ በወጣበት በመሆኑም ተመላክቷል። በዚሁ ኢሳያስ ከሞት በተረፈበት የትናንት ምሽት ጥቃት 5 ተጠርጣሪዎች በቁጥጥር ስር ውለዋል ተብሏል። በቦታው የሚገኙ የአሰብ ፕሬስ ምንጮች እንደገለጹት ከሆነ በተፈጸመው ጥቃት 3 የሻዕቢያ መሪ ጠባቂዎች ተገድለዋል ተብሏል። ከየማነ ገብረ መስቀል ውጪ ኢንተርኔት ተጠቃሚ የሌላትና ብቸኛዋ ዳታን በወረፋ የምትከፍተው ሀገር ኤርትራ መሪ የሆነው ኢሳያስ አፈወርቂ ጥቃቱን ተቃዋሚ በሆነ ብርጌድ ንሓመዱ ማሳበቡንም አሰብ ፕሬስ ከምንጮች አረጋግጣለች። አሰብን ለኢትዮጵያ ከምሰጥ ባንገቴ ገመድ ይግባ የሚል ድርቅና ተሸክሞ ኢትዮጵያን በውክልና ጦርነት ካላተራመስኩ የሚለው ኢሳያስ አፈወርቂ ለኤርትራውያን ሲኦል የሆነችውን ሀገሩን የማትወጣበት ጣጣ ሊከታት ጫፍ ላይ እንደሚገኝም ተገልጿል። ደህና መካሪና የቅርብ ሰው የሌለው ኢሳያስ አፈወርቂ ግብፅን ተማምኖ የሚጀምረው ጦርነት የኤርትራን እንደ ሀገር የመቀጠል ዕጣ ፈንታ የሚያቋርጥ ነው የሚሆነው ሲሉ የምስራቅ አፍሪካ ፖለቲካ ተንታኞች በተደጋጋሚ ሲገልጹ ይስተዋላል። ያረጀ መሳሪያና የተሰላቸ ሰራዊት ይዞ የጦርነትን ቢልታን እየነፋ ያለው ኢሳያስ አፈወርቂ ከጠባጫሪነቱ ሊቆጠብ ይገባል የሚሉ በርካቶች ናቸው። የኢትዮጵያ ሀቅ የሆነውን የባህር በር ይመልስና በሰላም ሀገሩን በበላይነት ማስተዳደሩን ይቀጥል የሚሉት በርካቶች ኢሳያስ እድሜው በመግፋቱ ጎጂና ጠቃሚውን ነገር መለየት እየተሳነው ይገኛልም ተብሏል። በሌላ መረጃ በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ላለፉት 5 ወራት እየተባባሰ የመጣው የጸጥታ ችግር ነዋሪዎቹን ለከፋ መፈናቀልና ሰብአዊ ቀውስ መዳረጉን ነዋሪዎች ገለጹ። ነዋሪዎቹ የፋኖ ታጣቂዎች በአካባቢው መንቀሳቀሳቸው ለጸጥታ ችግር መባባስ ምክንያት መሆኑን ገልጸዋል። የኪረሙ ወረዳ ባለስልጣን የሆኑት አቶ አለባቸው ወየሳ ሰሞኑን በታጣቂዎች በደረሰ የጸጥታ ችግር ከ1000 በላይ ሰዎች መፈናቀላቸውን አረጋግጠው ከተፈናቃዮቹ መካከል አብዛኞቹ የኪረሙ ወረዳ የአሹኩታዬ የጉዲና ጅሬኛና የባቡ መንደር ነዋሪዎች መሆናቸውን ተናግረዋል። ከጉዲና ጅሬኛ መንደር የተፈናቀሉ አንድ ነዋሪ ህዳር 23 ቀን 2018 ዓ.ም ሌሊቱን ሙሉ የዘለቀ ተከታታይ ተኩስና ግጭት ነበር ያሉ ሲሆን ለህይወታችን በመስጋት ሰብላችንንና ቤታችንን ጥለን ወደ ኪረሙ ከተማ በዘመድ ቤት ተጠልለን ነው የምንገኘው ብለዋል። ነዋሪው አክለውም ብዙዎቹ ተፈናቃዮች ወደ ጫካ፣ ወደ አጎራባች መንደሮች እንዲሁም ወደ ኪረሙ ከተማ በመሰደድ ለከፍተኛ ችግር የተጋለጡ መሆኑን ጠቁመዋል። ስሙ እንዳይጠቀስ የፈለገ የ12ኛ ክፍል ተማሪ በአካባቢው ባለው አለመረጋጋት ምክንያት ትምህርቱን አቋርጦ ከተፈናቀለ ከ1 ወር በላይ መሆኑንና ከአሹኩታዬ ወረዳ መፈናቀሉን ገልጾ ኑሮ በጣም አስቸጋሪ ነው፣ እርዳታ ሲመጣ እንበላለን፣ ሲታጣ እንጾማለን ሲል ያለውን ሰብአዊ ቀውስ አስረድቷል። ተማሪው አክሎም ያለውን የጸጥታ ችግር እየተባባሰ መምጣቱን በመግለጽ ባለፈው ማክሰኞ የጽንፈኛው ፋኖ ቡድን አባላት ባደረሱት ጥቃት በርካታ ነዋሪዎች ከተለያዩ የገጠር ቀበሌዎች ወደ ኪረሙ ከተማ ሸሽተዋል ብሏል። የኪረሙ ወረዳ የፓርቲ ጽሕፈት ቤት ኃላፊ አቶ አለባቸው ወየሳ ባለፉት 5 ወራት በመንግስት ኃይሎችና በተለያዩ ታጣቂዎች መካከል በሚደረገው ውጊያ ምክንያት ከ1000 በላይ ዜጎች መፈናቀላቸውን ለአዲስ ስታንዳርድ አረጋግጠዋል። በሌላ መረጃ የኤርትራ መንግስት ላለፉት 18 ዓመታት ያለ ክስና ፍርድ አስሮ ያቆያቸውን 13 እስረኞች በታህሳስ 2025 መፍታቱን የስልጣን ዕድሜውን ለማራዘም የተደረገ
ስልታዊ እርምጃ እንጂ እውነተኛ የለውጥ ምልክት አይደለም ሲሉ አንድ አዲስ ጥናት አስታውቋል። ሳሚያ መሐመድ የተባሉ ተመርማሪ ኤሪትሪያንስ ሚረር ሪፕሬሽን ዘ አውቶሪታሪያን ሪቮሉሽን ዱር በሚል ርዕስ ባወጡት ዝርዝር የትንታኔ ጽሑፍ የኤርትራ ባለስልጣናት የወሰዱት ይህ እርምጃ ዓለም አቀፍ ጫናን ለማለዘብ የታለመ የታክቲክ ጨዋታ መሆኑን አብራርተዋል። ጥናቱ የኤርትራን እርምጃ በላቲን አሜሪካ ሀገራት ከሚታየው የአምባገነኖች ስልት ጋር አነጻጽሮታል። በተለይም የኒካራጓው መሪ ዳንኤል ኦርቴጋና የቬንዙዌላው ኒኮላስ ማዱሮ ዓለም አቀፍ ውግዘት ሲበዛባቸው እስረኞችን እንደ ማስተፈሻ በመጠቀም እንደሚፈቱ፣ ነገር ግን የጭቆና መዋቅሩን እንደማይነኩት በጥናቱ ተመላክቷል። ኤርትራ የፈታቻቸው 13 እስረኞች በሀገሪቱ ታስረው ከሚገኙትና ከ10 ሺህ በላይ ይሆናሉ ተብሎ ከሚገመቱት የህሊና እስረኞች አንጻር ሲታይ በውቅያኖስ ውስጥ እንዳለ ጠብታ መሆኑን ተገልጿል። የተባበሩት መንግስታት የሰብአዊ መብት ቢሮ እስረኞቹ መለቀቃቸውን በጥንቃቄ የተቀበለው ቢሆንም እርምጃው በቂ እንዳልሆነ አስታውቋል። ተቋሙ በ2001 በፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ በማሰማታቸው የታሰሩትን ታዋቂዎቹን የጂ11 የፖለቲካ ሀገሮችን ጨምሮ ሁሉም እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። ተመራማሪዋ ሳፊያ መሐመድ በጽሁፋቸው እንዳሰፈሩት በኤርትራ ነጻ ሚዲያ በታፈነበት የፖለቲካ ብዝሃነት በጠፋበት ዳር ላልተወሰነ ጊዜ የሚዘልቅ የግዳጅ ወታደራዊ አገልግሎት ባለበት ሁኔታ ጥቂት እስረኞቹን መፍታት ትርጉም የለውም። አንድ እስረኛ ከወህኒ ቤት ተፈቶ የሚቀላቀለው ማህበረሰብ ራሱ በጠቅላላ ቁጥጥር ስር ያለ በመሆኑ መላ ሀገሪቱ እንደ አንድ ትልቅ እስር ቤት ትቆጠራለች ሲል ሪፖርቱ የሰብአዊ መብት ቀውሱን ጥልቀት አመላክቷል። ጥናቱ አክሎም እውነተኛ ለውጥ የሚመጣው የፍትህ ተቋማት ሲገነቡ፣ ህገ መንግስታዊ መብቶች ሲከበሩና የዘፈቀደ እስር የሚፈጸመው መዋቅር ሲፈርስ ብቻ እንደሆነም አጽንኦት ሰጥቷል። በሌላ መረጃ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለረጅም ሰዓታት በቆየው እና በቴሌቪዥን በተላለፈው ዓመታዊ ጋዜጣዊ መግለጫቸው ሩሲያ በአውሮፓ ሀገራት ላይ ጥቃት ለመሰንዘር እቅድ አላት የሚለውን መላምት ቅዠት ሲሉ አጣጥለውታል። ፑቲን ከቢቢሲው ስቲቭ ሮዘንበርግ ለቀረበላቸው ተጨማሪ ልዩ ወታደራዊ ዘመቻ ይኖር ይሆን ለሚለው ጥያቄ በሰጡት ምላሽ ክብር ከሰጣችሁንና ፍላጎታችንን ካከበራችሁ ሌላ ጦርነት አይኖርም ሲሉ አረጋግጠዋል። ይሁን እንጂ ፑቲን ምዕራባውያን የኔቶን መስፋፋት በተመለከተ እንዳታለሉን አይነት አሁን ደግሞ ማታለል የለባቸውም የሚል ቅድመ ሁኔታ አስቀምጠዋል። ፑቲን በ1990 ለሶቪየት መሪ ሚካኤል ጎርባቾቭ ኔቶ ወደ ምስራቅ አይስፋፋም ተብሎ ቃል ተገብቶለት እንደነበር በተደጋጋሚ የሚከራከሩ ሲሆን ጎርባቾቭ ግን በህይወት በነበሩበት ወቅት ይህንን አስተባብለው ነበር። ምንም እንኳን የሰላም ንግግሮች በአሜሪካ እንደሚቀጥሉ ቢጠበቅም ፑቲን ጦርነቱን ለማቆም የሚያሳይ የድርድር ፍንጭ ብዙም አልሰጡም። ፕሬዝዳንቱ አሁንም ዩክሬን በሩሲያ ቁጥጥር ስር ያሉ 4 ግዛቶችን ለቃ እንድትወጣና የኔቶ አባላት ጥያቄዋን እንድታነሳ በሰኔ 2024 ያስቀመጡትን ቅድመ ሁኔታ ደግሞ አቅርበውታል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት የሰላም ሐሳብ መሰረት በዩክሬን አዲስ ምርጫ እንዲካሄድ ፑቲን ጠይቀዋል። ምርጫው በሚካሄድበት ወቅት ሩሲያ የአየር ጥቃቶችን ለማቆም ፈቃደኛ መሆኗን ገልጸዋል። በጋዜጣዊ መግለጫው ወቅት አንዳንድ የሩሲያ ዜጎች በስክሪን ላይ የሚታዩ የጽሑፍ መልእክቶች ቅሬታቸውን ሲገልጹ ታይተዋል። ከቅሬታዎቹ መካከል የእብደት የዋጋ ንረት ይቁም፣ ስለ ኢንተርኔት መቋረጥና ስለ ቧንቧ ውሃ ጥራት የሚጠይቁ ይገኙበታል። ሩሲያ ከጃንዋሪ 1 ጀምሮ የተጨማሪ ሴት ታክስ ቫት ከ20% ወደ 22% ከፍ ማድረጓና የኢኮኖሚ መቀዛቀዝ መኖሩ በህዝቡ ዘንድ ቅሬታን ፈጥሯል። ትራምፕ የሰላም ስምምነት ከምን ጊዜው በላይ ቀርቧል ቢሉም የዩክሬን ልዑካን የአሜሪካ፣ የጀርመን፣ የፈረንሳይና የእንግሊዝ ባለስልጣናት በሚያሚ ውይይት እያደረጉ ነው። የክሬምሊን መልእክተኛ ክሪል ዲሜትሪ በሳምንት መጨረሻ ወደዚያው ያመራሉ ተብሎም ይጠበቃል። ፑቲን ለምዕራባውያን በሰጡት መልእክት ከእናንተ ጋር ለመስራት ዝግጁ ነን፣ ነገር ግን እንደ እኩልና በመከባበር መሆን አለበት ብለዋል። ምዕራባውያን ሩሲያ እንደ ጠላት እንደፈጠሯት የከሰሱት ፑቲን እናንተ በዩክሬን ኒዮናዚዎች እጅ በእኛ ላይ ጦርነት እየከፈታችሁ ነው ሲሉም ወቀሳቸውን አሰምተዋል። በሌላ መረጃም በሱዳን ኮርዶፋን በአርኤስኤፍ የተኩስ ልውውጥ 16 ንጹሃን ተገደሉ። በሱዳን ኮርዶፋን ግዛት በተፈጸመው የመድፍ ጥቃት ቢያንስ 16 ሰዎች መገደላቸው ተሰምቷል። የሀገሪቱ አስከፊ የእርስ በርስ ጦርነት ወደ 3ኛ ዓመቱን ዘልቆ በመግባት የዜጎች ሞት እየጨመረ ይገኛል። የፈጣን ድጋፍ ሰጪ ኃይል አርኤስኤፍ እና አጋሮቻቸው በሱዳን ህዝቦች ነጻ አውጪ ንቅናቄ ውስጥ በደቡብ ኮርዶፋን የሚገኘውን የዲሊንግ የመኖሪያ አካባቢ ካለፉት 2 ቀናት ጀምሮ እስከ አርብ ድረስ
ድረስ ግጭቱ ቀጥሏል ሲል የሱዳን ዶክተሮች ኔትወርክ የሕክምና ክትትል ቡድን ዘግቧል። ቡድኑ በሰላማዊ ሰዎች ላይ ሆን ብሎ ከፈጸመው ጥቃት ከተገደሉት መካከል ሴቶች፣ አዛውንቶችና ህጻናት ይገኙበታል። የሱዳን ጦርነት ከምዕራብ ዳርፉር ክልል ወደ ስትራቴጂካዊው ማዕከል ክፍል የተሸጋገረ ሲሆን በዲሊንግ የተፈጸመው ጥቃት ከታህሳስ መጀመሪያ አንስቶ በኮርዶፋን ዙሪያ ከ100 በላይ ንጹሃን ዜጎች የገደለ ጥቃት አካል ነው። የሱዳን ዶክተሮች ኔትወርክ ዓለም አቀፍ ማህበረሰብ ሁለቱም የታጠቁ ኃይሎች በሲቪል አካባቢዎች ላይ የሚደርሰውን ጥቃት በአስቸኳይ እንዲያቆሙና በግጭቱ የተስተጓጎሉ ሰብአዊ አገልግሎቶች እንዲከፈቱ ግፊት እንዲያደርጉ ጠይቋል። ከ50 ሺህ የሚበልጡ ሰዎች በኮርዶፋን 3 ግዛቶች ሁከትን ሸሽተው ተሰደዋል። ክቡራትና ክቡራን የቻናላችን ቤተሰቦች እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ ሆናችሁና ዛሬ ገና የምትመለከቱ ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየዕለቱ አዳዲስና ትኩስ መረጃዎችን ማግኘት ትችላላችሁ። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።